ሰላም እንዴት አላችሁልኝ? ይህን ቪዲዮ እስከ መጨረሻው ብታዩት ትጠቀማላችሁ ብዬ አምናለሁ። የሊባኖስ ክርስቲያኖችና ግንቦት ልደታን የምናይበት ልዩ ጉዟችን እንሆ በክፍል 2 ይዤላችሁ መጥቻለሁ እና አላችኋለሁ። አሁንም ገና ወደ ተራራው ጫፍ እየወጣን ነው። በመንገዳችን ላይ የሚታዩ ዛፎች ርዝመቱና ልዩ ውበት ፍጹም የፈጣሪ ድንቅ ስራ ይመሰክራሉ። የወፎቹ ጫጫታ ደግሞ ልብን በሰላም ያሳርፋል። በዚሁ በተፈጥሮ መሃል በየ10 ደቂቃው የእማ አምላክ ምስል ተቀምጦ እናገኛለን። እኛም ምስሏን እየዳሰስንና እያማተብን በእምነት መንገዳችንን እንቀጥላለን። በዚህ መሃል አንድ በጣም ያስተዋልኩትና የገረመኝ ነገር አለ። በየምስሎቹ አንገት ላይ ትንንሽ መቁጠሪያዎችና ብዙ ጨርቆች ያስቀምጣሉ እና ጠጋቢ ነገሩን ስጠይቃቸው አስደናቂ የሆነ ሃይማኖት ስርዓት ነው የነገሩኝ። እነዚህ መቁጠሪያዎችና ጨርቆች እያንዳንዳቸው ትልቅ ስለት እና የእምነት ልመና ያላቸው ናቸው። አንድ ሰው በጣም የጨነቀውን ነገር ወይም ህመምተኛ ሲኖር ወይም ደግሞ ትልቅ ጸሎት ሲያደርግ መቁጠሪያውንና ጨርቁን የእመቤታችን ምስል ላይ ያስቀምጣል። እመቤቴ ሆይ አመቱን በሙሉ ይህን ልመናዬን በምልጃሽ አስብልኝ ብለው ተስለው ነው የሚሄዱት፣ ጨርቁን አስቀምጠው ማለት ነው። ከዚያም ልክ በየአመቱ በዓሉ ሲደርስ ተመልሰው መጥተው ያን መቁጠሪያ ይወስዱታል፣ በጸሎታቸውም ይባረኩበታል ማለት ነው። ይሄ በጣም የደነቀኝ ነገር ነው። ጉዟችን ረጅም በመሆኑ በየ15 ደቂቃው ማረፊያ አለ። የሚገርማችሁ ደግሞ ሌላው በእያንዳንዱ ማረፊያ ቦታ ላይ የእማ አምላክ ድንቅ ታምር በጽሁፍ ተቀምጦ ይገኛል። ሰዎቹ ደግሞ በእነዚህ በ15 ደቂቃ ማረፊያዎች ሲያርፉ ዝም ብለው አይደለም የሚቀመጡት። ልባቸው ፍጹም በጸሎት የተያዘ ነው እና አንዴ ስለ ሀገራቸው ሰላም፣ አንዴ በሽተኞች እንዲፈወሱ፣ ሌላ ጊዜ ደግሞ ስለ ድሆችና ስለተቸገሩ ሰዎች እያነሱ እመቤታችንን በምልጇ ይለምኗታል ማለት ነው። የሚጸልዩትም ሁላቸውም የምናውቀውን ሰላም ለኪ ወይም ደግሞ የመላኩ የቅዱስ ገብርኤል ሰላምታ የሚለውን ጸሎት ነው። የሚያስደንቀው ደግሞ በአንድ ላይ በጩኸት ሳይሆን እያንዳንዳቸው በየተራ ሰዓቱን ጠብቀው ጸሎቱን እየተቀባበሉን የሚጸልዩት። እውነቴን ነው የምላችሁ በዚህ ጉዞ ላይ ያየሁት ስርዓት ፍቅርና ትህትና ምን ያህል እንደገረመኝ እና እንዳስደመመኝ በቃላት ልነግራችሁ አልችልም። ለምን እኛ ባለባበሳቸው ያኔ እንደዚህ አይነት ተግባር ያላቸው አይመስለኝም ነበር፣ እኔ እንደግሌ ራሴን ሳወራ ማለት ነውና ከነሱ ግን ትላንትና ብዙ ነገር ተምሬን የመጣሁት እና በቀጣይ ክፍል ደግሞ ከተራራው ጫፍ ስንደርስ የነበረውን አስደናቂ ትዕይንት ይዤላችሁ እመጣለሁ እና ላይክ እና ሼር እያደረጋችሁ ፎሎ እያደረጋችሁ ቀጣዩን ክፍል እንድትጠብቁኝ እላችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። አምላክ ወላዲተ አምላክ በምልጃዋ እኛንም ሀገራችንም ዓለሙንም ትጠብቅልን፣ ትባርክልን። አሜን። ሰላም የሊባኖስ ክርስቲያኖችና ግንቦት ልደታን በሚል ርዕስ ላይ ዛሬ ደግሞ ክፍል 3 ይዤላችሁ ቀርብ ያለው። ወደ ዋናው ታሪኬ ከመግባቴ በፊት ግን ክፍል 2 ወደ 6000 ሰው እስካሁን አይቶታል። 600 ሰው ደግሞ ላይክ አድርጋችሁታል። ሁላችሁም አመሰግናለሁ። ሆኖም ግን ቪዲዮውን እያያችሁ ለምን ፎሎ አታደርጉ? የኔ ገጽ ዋዛ ፈዛዛ የሚወራበት ሳይሆን እንዲህ ያሉ ጠቃሚ መንፈሳዊ ቁም ነገሮችን የሚተላለፉበት ነው። ስለዚህ እውነተኛ ቁም ነገር ፈላጊዎች ከሆናችሁ አሁኑኑ ፔጁን ፎሎ አድርጉት። እሺ፣ አሁን ቀጥታ ወደ ቪዲዮ ገባላችኋለሁ። እኛ የዳገቱ መጨረሻ ላይ ደርሰን አረፍ እንዳለን አንድ መሀል መንገድ ላይ የተቀላቀሉን አባት ስለ ቦታው ታሪክነት የ2 ደቂቃ ያክል ነገሩን ስለ ቦታው ታሪክነት። በቪዲዮ ላይ እንደምታዩቸው አብዛኞቹ ሰዎች አንገታቸው ላይ መቁጠሪያ አድርገዋል። ይህንን መቁጠሪያ የሚያደርጉትም ሰላም ለኪ በሚሉበት ጊዜ ይቆጥሩበታል ማለት ነው። እንዲሁም ደግሞ መንገዱ ዳገት
ስለነበር የደከማቸው ሰዎች የደከመን ልበል እንጂ የደከመን ሰዎች በተለይ ደግሞ ህፃናት ልጆች ዱላና ምርኩዝ እየተደገፉ ያንን አቀበት ወተናል ማለት ነው። እኔ ስትራፖ እስከ 3 ቀን ነው አብሮኝ የነበረው ማለት ነው። ግን ያው በረከት ስለሆነ እግዚአብሔር ይመስገን። ከዚያም ጉዟችንን ስንቀጥል በሚያማምሩ ደረጃዎችና በአረንጓዴ ቅጠላ ቅጠሎች የተከበበ እጅግ ውብ መንገድ ላይ ደረስን። በዚህም መንገድ ስንወጣ በግራና በቀኝ ያየሁት ነገር ፍጹም ረቂቅ ልብን የሚነካ ነው። መድኃኒታችን ኢየሱስ ክርስቶስ ሲሰቀል ሲል ያለፈባቸው የጌታን የ14ቱ ህመማትን የደረሰበትን ስቃይ ሁሉ እያንዳንዱን በሐውልት ቀርጸው በግራና በቀኝ አስቀምጠውታል። አስቡት። እኔ ይህን ያክል ዓመት ስቀመጥ እስከዛሬ ይህን አላየሁትም ነበር። በጣም ደካማ ነኝ። የሚገርማችሁ እያንዳንዱ የሐውልት ስራ ስር የጌታችን እዚህ ቦታ ላይ በዚህ መልኩ እየተሰቃየ ነበረ የሚል ጽሑፍ ከፊት ለፊቱ አስቀምጠውታል ማለት ነው። ወንጌሉን የማያውቁ ሰዎች እንኳን እነዚህን አስደናቂ ሐውልቶች አይተውና ጽሑፉን አንብበው የጌታን ስቃይ ሙሉ በሙሉ ይረዳሉ። እኔ እውነቴን ነው የምላችሁ የሰዎቹን አቀራረብና ጥበብ አይቼ መገረሜን በቃላት ልነግራችሁ አልችልም። ይህንንም የህማማት መንገድ ጨርሰን ወደ ላይ ስንወጣ ደግሞ የጌታችን የኢየሱስ ክርስቶስ የተሰቀለበትን ምስል በታላቅ ሐውልት ቀርጸው በተራራ ላይ በግርማ ሞገስ ተሰቅሎ አገኘ ነው ማለት ነው። እውነቴን ነው የምላችሁ እንባዬ መጥቷል። አሁን በቪዲዮ ታዩታላችሁ። ቆይ ወደፊት ለኛ ነው ይሄን ፍቅር ያሳየንና እኔ በግሌ እግዚአብሔር ይመስገን ብቻ እና እዚህ ላይ ሆኜ ከላይ ወርታች ቁልቁለቱ ሙሉ ውበት ተቀርጸው የዚህ ክፍል ጉዟችን እዚህ ላይ ያበቃል። በትልቁ ወደ ተቀረጸችው የእመቤታችን ሐውልት ጋር ለመድረስ ገና ክፍል 4 ይቀረናል ማለት ነው። በቀጣዩ ክፍል የመጨረሻውን ወይም ደግሞ የመጨረሻውን ላይሆን ይችላል ታላቅ ድንቅ ትዕይንት ይዤላችሁ እመጣለሁኝ። እግዚአብሔር ከእናንተ ጋር ይሁን። አሜን። ሰላም እንዴት ናችሁ? የሊባኖስ ክርስቲያኖችና ግንቦት ልደታን የምናይበት ልዩ ጉዟችን እነሆ ክፍል 4 ደርሰናል። ከሊባኖስ ተራራ ራስ ላይ ሆና በግርማ ሞገሷ አገሩንም ህዝቡንም በፍቅርና በምልጃ የምትጠብቀ ወደዚህ ድንቅ የሀሪሳ ማርያም ሐውልት እነሆ ተቃረብን። ያንን ሁሉ ሰዓት በእግራችን ተንጉዘን አቀበቱና ቁልቁለቱን አልፈን ወደ እመቤታችን ቅድስት ድንግል ማርያም ስንጠጋ በልብ የሚሰማው እፎይታና ሰላም እንዲሁ በቃል ልገልጽላችሁ አልችልም። ጠጋ ስንል መጀመሪያ የምናየው ምእመናን በትህትና ሻማ አብርተው ይጸልያሉ። ሁሉም እዚህ የተገኘው የዓለም ጫጫታን ጥሎ የውስጥ እረፍትን ፍለጋ ነው። ነፍስ በምድር ላይ ምንም ያህል ብትደክም ሁሌም ፈጣሪዋንና ሰላሟን መፈለግ ፈጽሞ እንደማታቆም እዚህ ጋር መገንዘብ እንችላለን። ይህንን ታላቅና ውብ ሐውልት ወይም ደግሞ የእመቤታችንን ምስለ ቅርጽ ስታዩት አንድ ትልቅ እውነት በግልጽ ይታየናል። በዚህ ቅዱስ ቦታ ላይ ደሃ ወይም ሀብታም፣ ነጭ ወይም ጥቁር የሚባል የሰው ልጅ መለያየት የለም። ሁሉም በእኩልነት በአንድ ልብ ሆነው ከእግሯ ስር እንወርቃለን። እርሷ የሰማይና የምድር ንግስት ናትና እዚህ ያለነው ህዝቦች ሁሉ በአንድ ቃል እንጠራታለን። በእናትነቷም እናውቃታለን፣ እናምናታለን። ፈጣሪ ልጇ ነው፣ ልጇም ደግሞ ፈጣሪዋ ነው። እመቤታችን ቅድስት ድንግል ማርያም ለልጆቿ እጅግ ደግና ሩህሩህ እናት ናት። የሰው ልጅ ችግርና ጭንቀት የምታውቅ ልመናን የማትንቅ እናት በመሆኗ ነው ይህ ሁሉ ህዝብ ካለበት ተሰዶ እሷ ጋር መጥቶ የሚጽናናው። እዚህ ላይ ሆኜ ከላይ ወደ ታች ቁልቁለቱን ሙሉውን ውበት ስቀርጸው የነበረ ድካም ሁሉ ጠፍቶ በመንፈሳዊ ደስታ ውስጥ ተሞልቶ ነበር እውነት ለመናገር እና በዚህ አጋጣሚ በሊባኖስ የምትኖሩ የሀገሬ ልጆች ይህን ቅዱስ ቦታ እስካሁን ያላያችሁና ያልመጣችሁ ካላችሁ መታችሁ የተቀደሰ መሬት ረግጣችሁ
የእመቤታችን በረከት ተካፍላችሁ እንድትባረኩ መልእክቴን አስተላልፍላችኋለሁ። እዚህ ቦታ ላይ እውነተኛ የነፍስ እረፍት አለ ልባችን አምኖ ከሄደ። እንግዲህ ዘክፍል 4 እንጨርሳለን። ነገር ግን የዚች ቅድስት ቦታ በረከት በዚህ አያበቃም። ቀጣዩን ክፍል ደግሞ የቅዱሳንን ስዕላትና የተለያዩ ንዋየ ቅዱሳንን የሚሸጡበት እጅግ አስደናቂ ቦታ ይዤላችሁ እመጣለሁ። ክፍል 5 እንድትጠብቁኝ እላችኋለሁ። እስከዛሬ ብዙ ጊዜ ሄጄ አውቃለሁ እንደዚህ በተለይ የቅዱስ ያሬድ የዝክረ በዓል ሲሆን፣ ግን አሁን ክፍል 5 ላይ የማቀርብላችሁ ይሄ ንዋየ ቅዱሳን የሚሸጥበትን አይቼው አላቅም ነበረ። ለመጀመሪያ ጊዜ ነው ያየሁት እና አንዳንድ ነገሮች ከገዛው በኋላ ለእናንተም ቀርጬላችኋለሁ። እሱን ማሳያችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። እማምላክ ወላዲት አምላክ እኛንም አገራችንንም ህዝባችንንም ዓለማችንንም ተጠብቅልን፣ ተባርክልን። ፔጁን ደግሞ ፎሎ አድርጉት። እንደዚህ አይነት መንፈሳዊ ነገሮችና አንዳንድ ቁም ነገሮችን፣ ገጠመኞችን፣ ምስክርነቶችን አቀርብላችኋለሁ። ፎሎ እያደረጋችሁ ቤተሰብ እንድትሆኑላችኋለሁ። በያላችሁበት በድጋሚ ሰላም እግዚአብሔር ይብዛላችሁ።